ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ከዚህ በፊት በሰራሁላችሁ ቪዲዮ ፖፕ ላይ የሰራነውን ገንዘብ እንዴት ወደ ባንክ ትራንስፈር እናደርጋለን፣ እውነትም ፖፕ ይከፍላል ወይም አይከፍልም የሚለውን ሐሳብ አንስተን እኔ ራሴ ወደ ባንክ ትራንስፈር እያደረኩኝ ማለትም ፖፕ ላይ የሰራሁትን ገንዘብ በባንክ ዊዝድሮ እያደረኩኝ አሳይቻችኋለሁ። ዛሬ ደግሞ አዲስ ጀማሪ ለሆናችሁ ማለትም ፖፕ ላይቭ አፕሊኬሽንን ተቀላቅላችሁ ፕላትፎርሙን ተቀላቅላችሁ ስራ መስራት ለምትፈልጉ ልጆች እንዴት ወደ ፖፕ ሬጂስተር አድርጋችሁ እንደምትገቡ እንዴት አፕሊኬሽኑን ዳውንሎድ እንደምታደርጉ አሳያችኋለሁ። በቀጥታ ወደ ቪዲዮ። በመጀመሪያ ምንድነው የምናደርገው? ዲስክሪፕሽን ላይ ሊንኮች ተቀምጠዋል። 4 ሊንኮችን ዲስክሪፕሽን ላይ አስቀምጫለሁ። ከአራቱ አንዱን ሊንክ ተጭነን ወደ ፕሌይ ስቶር ቀጥታ ይወስደናል ማለት ነው። ከአራቱ ሊንኮች አንዱን በምንጫንበት ሰዓት ቀጥታ ፕሌይ ስቶር ይወስደናል። ፕሌይ ስቶር ላይ እንደደረስን ፖፖ ላይቭ የሚል አፕሊኬሽን ነው የምናገኘው። እሱን ዳውንሎድ እናደርገዋለን። እንደምታዩትኝ እኔ ኦልሬዲ ከዚህ በፊት ዳውንሎድ ስላደረኩትኝ አፕዴት ነው የሚለኝ። ስለዚህ አፕዴት አድርገዋለሁኝ። አፕዴት ካደረኩት በኋላ እንደዚህ ይመጣልኛል። ኦፕን የሚል ኦፕሽን ነው የሚመጣልኝ። እናንተ ጋር ለመጀመሪያ ጊዜ ኢንስቶል እያደረጋችሁት ወይም ዳውንሎድ እያደረጋችሁት ከሆነ ዳውንሎድ አድርጋችሁ ስጨርሱት በራሱ እዛው ፕሌይ ስቶር ላይ ኢንስቶል ያደርጋል። ኢንስቶል ካደረገ በኋላ እንደዚህ ኦፕን የሚል ኦፕሽን ይመጣላችኋል። ዘን እችን ኦፕን የምትለዋል አንድ ጊዜ እንጫናታለን። ኦፕን እንላታለን። ስለዚህ ኦፕን ስለው አፕሊኬሽኑ ለመጀመሪያ ጊዜ ሲከፍት እንደዚህ ነው ሁላችንም ጋር የሚከፍተው። ምንድነው የምናደርገው? እዚህ ጋር ሎጊን የምናደርግበትን ኦፕሽን ነው የሚያመጣልን። የመጀመሪያ እዚህ ላይ ሎጊን ዊዝ ጎግል ይለናል። ከዚህ ደግሞ ሎጊን ከመቀጠል ደግሞ ሎጊን ዊዝ ፌስቡክ የሚል ኦፕሽን አለ። ከዛ እችን በተን በምንጫንበት ጊዜ ደግሞ ላይክ በስልካችን ሎጊን ማድረግ ከፈለግን ወይም በስልካችን መክፈት የምንፈልገው ሰዎች ካለን በዚህ መልኩ ይችን አንድ ጊዜ ስጫናትኝ የስልክ ምልክት እዚህ ጋር ይመጣልኛል። ያ ማለት በስልክ መክፈት ይቻላል ማለት ነው። እኔ በበኩሌ ሪኮመንድ የማደርገው ወይም ሰዎች ፖፖ ላይቭ አፕሊኬሽንን በጎግል ቢከፍቱ የተሻለ ነው ብዬ እመክራለሁኝ። ስለዚህ ምንድነው የምናደርገው? እዚህ ጋር እንመጣና ሎጊን ዊዝ ጎግል የምትለዋን ኦፕሽን አንድ ጊዜ እንጫናለን። ስለዚህ ሎጊን ዊዝ ጎግል ስለው እንደዚህ ይመጣልኛል። ይሄ የፖፖ ላይቭ ተርምስ ኦፍ ሰርቪስ ኤንድ ፕራይቬሲ ፖሊሲ ነው የሚለው። ስለዚህ አክሴፕት ወይም ካንሰል የሚል ኦፕሽን ይመጣልናል። ስለዚህ እኛ አክሴፕት እንለዋለን። አንድ ጊዜ ይችን አክሴፕት የምትለዋን በተን እንጫናለን። አክሴፕት ስለው ልክ እንደዚህ ይመጣና የኢሜል አካውንት ያስመርጠኛል። ከዚህ ሁሉ ካለው ኢሜል እኔ የምጠቀምበትን ወይም ደግሞ አካውንት የምከፍትበትን ኢሜል እመርጣለሁኝ። ስለዚህ እዚህ ጋር እመጣና አንደኛውን ኢሜል እኔ የምጠቀምበትን ወይም አካውንት መክፈት የፈለኩበትን ኢሜል እጫናለሁኝ። በምጫንበት ሰዓት ቀጥታ ይወስደኛል ማለት ነው። ስለዚህ አክሴፕት ካልኩት በኋላ እና ጎግል አካውንት ከመረጥኩለትኝ በኋላ እንደዚህ አይነት ነገር ይመጣልኛል። እዚች ጋር መጥቻ አንድ ጊዜ አግሪ ኤንድ ሼር የምትለዋን በተን እጫናለሁኝ። አግሪ ኤንድ ሼር የሚለውን ከተጫንኩ በኋላ ወደዚህ ነው የሚያስገባኝ። እዚህ ከገባው በኋላ የተለያዩ ፎርሞች አሉ የሚሞሉ። በመጀመሪያ ፎቶ እንዳስገባ ነው የሚነግረኝ። ፎቶ አስገባ ይለኛል። የፎቶ ቦታ አለች። እቺን የካሜራ ቦታዋን እንጫንና አንድ ጊዜ ፎቶ እናስገባለን። በተለይ ደግሞ ለሴቶች ፎቶ ካላስገቡ የማያሳልፋቸው ስለሆነ ይህንን ፓርት ግዴታ ፎቶ ማስገባት ግድ ይላቸዋል ማለት ነው። ወንዶችን ፎቶ ቢያስገቡ የተሻለ ነው። ካልሆነ ግን ይህንን ፓርት ካለፉ በኋላ በሌላ ጊዜ ፕሮፋይላቸው ላይ ሄደው ኤዲት አድርገው እንደገና ሌላ ፎቶ የሚያስገቡ ስለሆነ ይህን ያክል ወንዶች የሚያስቸግር አይደለም። ሴቶች ግን ግዴታ እዚህ ጋር ፎቶ ቦታ ላይ መርጠው ፎቶ ማስገባት ይኖርባቸዋል ማለት ነው። ስለዚህ ምንድነው የማደርገው? አንድ ጊዜ የፎቶ ቦታዋን እጫናለሁኝ። ከተጫንኩ በኋላ እዚህ ጋር መጥቼ ፎቶ መርጣለሁኝ። ይሄንን ፎቶ ልምረጥ። ይሄንን ፎቶ ከመረጥኩ በኋላ እንደዚህ እንዳስተካክል ይመጣልኛል። አስተካክል የሚል ነገር ነው ይሄ። ከት የሚደረገውን ከት አድርጌ አስተካክዬ ፎቶን አስገባለሁ ማለት ነው። ስጨርስ ራይት የሚለውን ምልክት አንድ ጊዜ እጫናለሁ። ከዛ በኋላ እንደዚህ ካደረኩ በኋላ ፎቶ እንደምታዩት መጥቷል። ኔክስት ስቴፕ ምንድነው? እዚህ ጋር መጣና ስሜን እጽፋለሁኝ። ስሜ እዚህ ጋር አለ። እዚህ ጋር ባይ ዲፎልት ራሱ የሚሰጠው ስም ነው። ስለዚህ ለጊዜው ይህንን ስም እንዳለ እተዋለሁኝ። በመቀጠል እዚች ጋር የልደት ቀናችንን ወይም በርዝዴት እንድናስገባ ይጠይቀናል። ስለዚህ እዚህ ጋር መጣና አንድ ጊዜ እጫነዋለሁኝ።
ከተጫንኩ በኋላ እዚህ ጋር መጥቼ ምረቱን መርጣለሁ 2000 አልኩትኝ። ከዛ እዚህኛው ላይ ደግሞ ወር ነው እዚህ ጋር መጥቼ 12 አልኩኝ። ይሄ በፈረንጆቹ ነው የምንሞላው፣ ግን ግዴታ የኛ አመት ከ18 አመት በላይ መሆን አለበት። ከዛ በታች ከሆነ ሲስተሙ ስለማይቀበለው ወይም ከ18 አመት በታች ላሉ ልጆች ሲስተሙ ስለማይቀበል ግዴታ ከ18 አመት በላይ መሆን አለበት። ስለዚህ እዚህ ጋር መጥቼ ወሩን 12 አልኩኝ። እዚህ ጋር ቀኑን መጥቼ 12 አልኩኝ። በተመሳሳይ በምጨርስበት ሰዓት እዚህ ይመጣና አንድ ጊዜ እቺን ኮንፊርም የምትለዋን እጫናለሁኝ። ኮንፊርም እለዋለሁኝ። ኮንፊርም ስለው በዚህ መሰረት እዚህ ጋር መጥቶ የልደት ቀኔን ያስቀምጥልኛል ማለት ነው። ከዛ ሶስተኛ ደረጃ ደግሞ እዚች ስፔሷ ብላንክ ስፔሷ ላይ እንመጣና ክፍት ቦታዋ ላይ አገር ያስመርጠናል። እሷ ላይ አንድ ጊዜ ስጫን አገር ያስመርጠናል። እዚህ ጋር ስክሮል አድርገን ወይም ደግሞ እዚህ ጋር ስሙን መጻፍ እንችላለን። ኢትዮጵያ ብለን መጻፍ እንችላለን። አንደኛ ኢትዮጵያ ብለን እዚህ ጋር መጻፍ እንችላለን። እንደዚህ በምንጽፍበት ሰዓት ኢትዮጵያ የሚለው ይመጣልናል። አንድ ጊዜ እሷን ሰሌክት እናደርጋለን። ሰሌክት ስናደርገው እንደዚሁ ከነባንዲራው የሀገሩ ስም ይመጣልናል ማለት ነው። ቀጣይ ስቴፕ የሚሆነው ምንድነው? እዚህ ጋር ሜል ፊሜል የሚል አለ። ሜል ፊሜል የሚል አለ። እዚህ ጋር እንመጣና ጾታ እንመርጣለን። እዚህ ጋር መስራት የሌለባችሁ ስህተት ምንድነው? ወንዶች ከሆናችሁ ወንድ ወይም ሴቶች ከሆናችሁ ደግሞ ሴት ብላችሁ መሙላት ግዴታችሁ ይሆናል ማለት ነው። ከዛ ውጭ ግን በስህተት ወንዶች ሴት ወይም ሴቶች ደግሞ ወንድ ብላችሁ እንድትሞሉ አይፈቅድላችሁም ሲስተሙ። በኋላ ችግር ስለሚሆን ጾታችሁን ለመቀየር በምትፈልጉበት ሰዓት አስቸጋሪ ስለሚሆንባችሁ በተቻለ መጠን ትክክለኛ ጾታችሁን ለመሙላት ሞክሩ። ተመሳሳይ ነው ለወንድም ለሴትም ያን ያክል ልዩነት ስለሌለው ወንዶችም ወንድ ሴቶችም ደግሞ ሴት ብላችሁ ለመክፈት ብትሞክሩ የተሻለ ነው የሚሆነው። ስለዚህ እዚህ ጋር መጣና እኔ ሜል ብዬ ከፍታለሁ። ለእናንተ ለማስተማር የከፈትኩት አካውንትም ቢሆን በወንድ ነው መክፈት የምፈልገው። ይህንን ፎርሙን ጨረስኩ ማለት ነው። እንደዚህ ከሞላው በኋላ የመጨረሻ ምንድነው የሚመጣው? እዚህ ጋር ሰሚት የምትል ትመጣልናለች። አንድ ጊዜ ሰሚት የምትለዋል መጫን ነው ማለት ነው። ሰሚት ስንለው ሰሚት ካልነው በኋላ ጨረስን ማለት ነው። ስለዚህ እንደምታዩት አካውንታችንን ሬጂስተር አድርገን ጨርሰናል። ሬጂስተር አድርገን ከጨረስን በኋላ እንደዚህ ይመጣልናል። እንደዚህ ከመጣ ምንድነው የምናደርገው? የመጀመሪያው ስቴፕ ሬጂስተር አድርገን ከጨረስን በኋላ ኤጀንሲ መሙላት ነው ወይም ኤጀንሲ ባይንድ ማድረግ ነው። እሱን እንዴት ኤጀንሲ ባይንድ እንደምታደርጉ አሳያችኋለሁ። በመጀመሪያ እዚች ጋር የአምፖል ምልክት አለች ከስር፣ እሷን አንድ ጊዜ ይጫናለሁኝ። እሷን ከተጫንኩ በኋላ እንደዚህ ይመጣልኛል። እቺ ፕሮፋይሌ ናት ማለት ነው። አጠቃላይ ስለኔ ያለው ዲስክሪፕሽን የሚጻፍበት ወይም ደግሞ የኔን አጠቃላይ ፕሮፋይል የሚገልጽበት ቦታ ነው ማለት ነው። ኤጀንሲ ባይንድ የምናደርገው እዚህ ከደረስን በኋላ ማይ ኤጀንሲ እንደምታዩት እዚህ ጋር ማይ ኤጀንሲ የምትላለች። አንድ ጊዜ ማርክ አድርጌ ላሳያችሁ። ማይ ኤጀንሲ የምትለዋል አንድ ጊዜ እንጫናለን። ማይ ኤጀንሲ የሚለውን ስንጫን ልክ እንደዚህ ይመጣልናል ማለት ነው። ማይ ኤጀንሲ የሚለውን ከተጫነን በኋላ እንደዚህ ያመጣልናል። ሜተድ 1 ሜተድ 2 የሚል ያመጣልናል። ምንድነው የምናደርገው? ሜተድ 1 ላይ እንገባና እዚች ክፍት ቦታዋ ላይ አይዲ ቁጥር እንሞላለን ማለት ነው። አይዲ ቁጥር እንሞላለን። ምንድነው የምናደርገው? እዚች ክፍተቷ ላይ አንድ ጊዜ እንጫናለን። ስለዚህ ከተጫነን በኋላ እንደዚህ እንመጣና 49 18 90 48 ብለን አይዲ እንሞላለን ማለት ነው። አይዲ በምንሞላበት ሰዓት ልክ እንደዚህ እንደምታዩትኝ ሰለሞን ኤጀንት የሚል ይመጣላችኋል። ሰለሞን ኤጀንት የሚል ይመጣላችኋል። እሱን ታረጋግጣላችሁ። እሱን ካረጋገጣችሁ በኋላ አንድ ጊዜ ትመጡና እዚች ጋር ፕሊዝ ኢንተር ኤጀንትስ አይዲ የሚለዋን አንድ ጊዜ እንጫናለን ማለት ነው። እንደዚህ እንጫናለን። እንደዚህ ስንጫን ምንድነው እዚህ ጋር ኮንፊርም ካንሰል የሚል ይመጣልናል። እዚች ጋር መተን አንድ ጊዜ ኮንፊርም እንለዋለን። ኮንፊርም እንለዋለን። ከጨረስን በኋላ ኮንፊርም እንለዋለን። ኮንፊርም ካልነው በኋላ ልክ እንደዚህ ይመጣልናል። እዚህ ጋር እንደምታዩትኝ ኮንግራቹሌሽን ይላል። እዚህ ጋር ዲር አማረ 5517 የሚል አሁን የከፈትኩበት ስም ነው። ስለዚህ እዚህ ጋር ሰለሞን ኤጀንት የሚባል ሰው ኤጀንት አድርገሃል ይላል። ኮንፊርም ሆኗል። ኮንግራቹሌሽን የሚል ሜሴጅ ይመጣልናል። ጨረስን ማለት ነው። ከዚህ በኋላ ማይ ኤጀንሲ የሚል ነገር ውስጥ አንገባም። ምንድነው የምናደርገው? አንድ ጊዜ እዚችን መጣና ባክ እንላለን ማለት ነው። ባክ እንላለን ወደ ፕሮፋይላችን። እንደዚህ ተመለስን። ከዚህ በኋላ ማይ ኤጀንሲ የሚለው ወይም እዚች ጋር ድጋሜ አንገባም ማለት ነው። እዚች ጋር ድጋሜ የምንገባው መቼ ነው? ኤጀንት ለመሆን እኛ ዝግጁ ስንሆን ወይም ብቁ ስንሆን ነው። እስከዛ ድረስ እዚች ውስጥ ኤጀንት ማይ ኤጀንሲ የምትለው ውስጥ በድጋሜ አንገባም ማለት ነው።
ከዚህ በኋላ ኔክስት ስቴፕ ደግሞ የመጨረሻው ስቴፕ ምንድነው የሚሆነው? ፌስ አውተንቲኬሽን ወይም የፊት አሻራ መስጠት ይሆናል ማለት ነው። እሱም ደግሞ የት ነው የምንሰጠው? እንደዚሁ በተመሳሳይ ፕሮፋይላችን ላይ ከገባን በኋላ ኤዩቲኤች የምትላለች እዚህ ጋር በሰማያዊ ኤዩቲኤች ወይም አውተንቲኬሽን እንደማለት ናት። እሷን አንድ ጊዜ እንጫናለን። ከተጫንን በኋላ ልክ እንደዚህ ፌስ አውተንቲኬሽን የሚል ይመጣልናል። እዚች እንመጣና አንድ ጊዜ ጎ የምትለዋን እንጫናለን። ጎ እንለዋለን። ጎ ስንል ወደ ፊት አሻራ ወደምንሰጥበት ቦታ ይወስደናል ማለት ነው። አንድ ጊዜ እዚህ ጋር እንመጣና የፊት አሻራ ከመስጠታችን በፊት ግዴታ ፎቶ አፕሎድ እንድናደርግ ነው የሚጠይቀን። ይሄ ለወንዶችም ለሴቶችም ተመሳሳይ ነው። ፎቶ አፕሎድ ማድረግ ግዴታ ነው። መጀመሪያ የፊት አሻራ ከመስጠታችን በፊት ፎቶ አፕሎድ እንድናደርግ ግዴታ ይጠይቀናል ማለት ነው። ስለዚህ እዚህ ጋር አፕሎድ ኤ ፎቶ ኦፍ ዩርሰልፍ የምትለዋን አንድ ጊዜ እንጫናለን። ስንጫን ቀጥታ ወደ ጋላሪ ይወስደናል። ጋላሪ ከወሰደን በኋላ እንመጣና አንድ ፎቶ ሰሌክት እናደርጋለን። የራሳችን የሆነ ፎቶ ሰሌክት ካደረግን በኋላ እንደዚህ አስተካክለን እናስገባለታለን። ስንጨርስ እዚች ጋር እንመጣና ራይት የምትለዋን ምልክት እንጫናለን። ራይት ስናደርገው እንደምታዩትኝ የኔን ፎቶ አፕሎድ ያደርግልኛል ማለት ነው። ፎቶዬን አፕሎድ አድርጎ ጨርሷል። ፎቶ አፕሎድ አድርጎ ከጨረሰ በኋላ ቀጣይ የሚሆነው ምንድነው? የፊት አሻራ መስጠት ነው ማለት ነው። ስለዚህ በዚህ መልኩ እዚች ጋር መጣና ስታርት ቱ ሰርቲፊኬት የምትለዋን አንድ ጊዜ መጫን። ልክ በዚህ መልኩ ስታርት ቱ ሰርቲፊኬት ስንለው የፊት አሻራ ወደምንሰጥበት ቦታ ይወስደናል ማለት ነው። እዚህ ጋር አሻንጉሊት አለች። ይቺ ምንድናት የምትለን አንገታችሁን አንቀሳቅሱ፣ ጭንቅላታችሁን አወዛውዙ ወይም ደግሞ አፋችሁን ክፈቱ፣ አይናችሁን አርገብግቡ የሚል ሜሴጅ ትነግረናለች። በድምጽም በጽሁፍም ትነግረናለች። ልክ እሷን እየተከተለን እሷ እንደምትለን እናደርግና ሙሉ በሙሉ የፊት አሻራችንን እንሰጣለን ማለት ነው። እኔ ሌላ ኦሪጂናል የምጠቀምበት አካውንት ስላለ ድጋሜ የፊት አሻራ መስጠት ወይም ድጋሜ ሬጂስተር ማድረግ ስለማልችል በዚህ መልኩ የፊት አሻራ ትሰጣላችሁ ማለት ነው። ልክ እንዳለቀ የፊት አሻራ ሰጣችሁ እንደጨረሳችሁ ሰርቲፋይድ ይላችኋል። ከዛ በፊት ለ30 ደቂቃ ያክል ትንሽ እንድትቆዩ ሊጠይቃችሁ ይችላል። ስለዚህ እንደምታደርጉት አንድ 30 ደቂቃ ያክል ትታገሱታላችሁ። ከዛ በኋላ ከ30 ደቂቃ በኋላ በራሱ እዚች ጋር እንደምታዩት ፎቶአችሁ አካባቢ ላይ ራይት ያደርግና ሰርቲፋይድ ይላችኋል ማለት ነው። ስለዚህ በዚህ መልኩ ሬጂስተር አድርጋችሁ ኤጀንሲ ሞልታችሁ የፊት አሻራ ሰጣችሁ ተጨርሳላችሁ ማለት ነው። ስለዚህ በዚህ መልኩ ሬጂስተር አድርገን ለመጀመሪያ ጊዜ ወደ ፖፖ አፕሊኬሽን ገባን ማለት ነው። እሱን ከጨረስን በኋላ ምንድነው የምታደርጉትኝ? እዚች ጋር የላይቭ ምልክት አለች። የላይቭ ምልክት እዚች ጋር አለች። እሷን አንድ ጊዜ ትጫናላችሁ። እሷን አንድ ጊዜ ከተጫነን በኋላ እንደምታዩት እዚች ጋር የዋንጫ ምልክት ከምንመስለው ጎን የሰርች ምልክት አለች። እሷ ጋር ትሄዱና ሰርቿን አንድ ጊዜ ትጫናላችሁ። እዚህ ጋር ምንድነው ትመጡና የኔን አይዲ ቁጥር ሰርች ታረጋላችሁ 49 18 90 48። ስለዚህ እዚህ ጋር መተን እንደዚህ ሰርች በምናደርግበት ሰዓት እንደምታዩት ሰለሞን ኤጀንት የሚል ይመጣላችኋል። ምንድነው የምታደርጉትኝ? እሱን አንድ ጊዜ ትጫናላችሁ። ከዛ አንድ ጊዜ እሱን ከተጫነን በኋላ እኔ ብዙ ጊዜ ኦልሞስት 24 ሰዓት ማለት ይቻላል ላይቭ ላይ ወይም ፓርቲ ላይ ስለምሆን እዚህ ጋር ላይቭ ወይም ፓርቲ የሚል እዚች ጋር 37 ሚኒት ከምትለው ጎን እዚች ጋር ላይቭ ወይም ፓርቲ የሚል ጽሁፍ ይመጣላችኋል። እሱን አንድ ጊዜ መጫን ነው። ትጫኑና እኔ ወዳለሁበት ቤት ወይም እኔ ወዳለሁበት ላይቭ ወይም ፓርቲ ትመጣላችሁ በቀጥታ ማለት ነው። እዛ ጋር ከመጣችሁ በኋላ ሙሉን ስለ ፕላትፎርሙን የማስተምራችሁ የማስረዳችሁ ወይም ደግሞ ገንዘብ የምታገኙበትን መንገድ ማሳያችሁ ይሆናል። የዛሬው ቪዲዮ የተመለከታችሁትን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቪዲዮ ላይ ያላችሁን ማንኛውንም አስተያየትና ጥያቄ ኮሜንት ላይ ጻፉልኝ። እኔም ማግኘት ለምትፈልጉ ልጆች ደግሞ ዲስክሪፕሽን ላይ የቴሌግራም ግሩፕ አለ። እዛ ላይ በመምጣት ልታናግሩኝ ትችላላችሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።